ጥያቄ አብረን እናያለን። ልጆቻችን የተጎዱበት ያለው ምክንያት ለምንድን ነው ስንል አደንዛዥ እጽ በተባለ ነገር እየተጠቀሙ ሲሆን አደንዛዥ እጽ ምንድን ነው? ምንድን ነው ስለው በምንድን ነው ሊጀምር የሚችለው የሚለውን ተነጋግረን እናያለን። አደንዛዥ እጽ ምንድን ነው ስንል አደንዛዥ እጽ የምንለው የተለያዩ ሱሶችን በመግባት አሁን ለምሳሌ ጫት በመቃምና የተለያዩ ነገሮችን በማድረግ የሚጀመር ሲሆን በምን ሊጀመር ይችላል? በምን ሊጀመር ይችላል ወይም መንስኤው ምንድን ነው ለሚለው ጥያቄ ደግሞ በተለያዩ የጓደኛ አእምሮን ያነቃቃል፣ ለትምህርት ይበቃል፣ ለትምህርት እንድናጠና ይጠቅመናል በሚል ሰበብ የሚጀምሩት ሲሆን ከአደንዛዥ እጽ እንትኖች ውስጥ ደግሞ ሶስቱን እንጠቅሳለን። አደንዛዥ እጽ የምንላቸው የተለያዩ ናቸው፣ ግን እኔ ሶስቱን እንጠቅሳለን። በአንደኛነት ደረጃ ያስቀመጥኩት ጫት ነው። ጫት የምንለው ልጆች አእምሮአችንን ያነቃቃል፣ ትምህርት ላይ እንድናጠና ፎከስ እንድናደርግ አእምሮአችን እንዲነቃቃ ያደርጋል በሚል ሰበብ የጀመሩ ወደ ተለያዩ ሱሶች ይገባሉ። ጫት ምንድነው ጉዳቱ የምንለው ደግሞ የሆድ ድርቀትና የጥርስ መበለዝን ሊያስከትል እንደሚችል ይቻላል። በሁለተኛነት ደረጃ ደግሞ ማሳያቸው ሲጋራ ነው። ሲጋራ ደግሞ የተለያዩ እንትኖች መጥፎ እንትኖች አሉት። ከነዛ ውስጥ ደግሞ የተለያዩ የመተንፈሻ አካላታችንን ሊጎዳ ይችላል፣ እንዲሁም ሳንባችንን ሊጎዳ ይችላል። በሶስተኛነት ደረጃ ደግሞ ያስቀመጥኩት አልኮል ነው። አልኮል በምን ጊዜ ሊጠጡ ይችላሉ የሚለው አሁን ለምሳሌ ጓደኛ በፓርቲ ወይም ድግስ ቢያዘጋጅ በዛ ውስጥ የገቡ አንድ ብርጭቆ ብጠጣ ምንም አያደርግም፣ ሁለት ብጠጣ ምንም አያደርግም፣ ሁለት ብጠጣ አያሰክርም በሚል ሰበብ የጀመሩ ወደ ተለያዩ ሱሶች ሊከቱ ይችላል። እሱ ደግሞ ጉዳቱ ምንድን ነው የሚለው ደግሞ የተለያዩ የሰውነት ክፍሎቻችንን ይቆጣጠራል፣ እንዲሁም መጥፎ የአፍ ጠረንን ያመጣል። ከዛ ይህ ሁሉ ደግሞ መፍትሄ ልናበጅለት ስለሚገባ ያ ሁሉ መፍትሄ ምን ማዘጋጀት አለብን ለሚለው ደግሞ የተለያዩ የወጣቶች ማዕከላትን በመክፈት እንዲሁም ደግሞ በዛ ሱስ የተጠቁትን ልጆቻችንን ወይም ወንድሞቻችንን የተለያዩ የሱስ ማገገሚያ በማስገባትና እንዲሁም እንዲህ የሚሸጡትን የተለያዩ የጫት ቤቶችን ለፖሊስ ወይም ጥቆማ መስጠት ማዘጋጀት